የጨጓራ ህመም በአገራችን በጣም የተለመደ ነው። በየቤታችን ቢያንስ አንድ ሰው በጨጓራ ህመም የሚሰቃይ አይጠፋም። ዛሬ ስለ ጨጓራ ህመም እናወራለን። ዶክተር ኤልያስ ነኝ ከኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ። የጨጓራ ህመምን እንድንጋለጥ የሚያደርጉ በጣም ብዙ ምክንያቶች አሉ። ከነዚህ ምክንያቶች መካከል በዋነኝነት ብዙ ጊዜ የሚታዩት አንደኛው የጨጓራ ባክቴሪያ ኢንፌክሽን ሲኖር ሄሊኮባክተር ፓይሎሪ የምንለው የሱ ኢንፌክሽን ሲኖር ነው። ሁለተኛ የአመጋገባችን ስርዓት ነው። ብዙውን ጊዜ ምግብ ሰዓት እየጠበቅን ማንወስድ ከሆነ በአንዴ ብዙ ነገር ምንበላ ከሆነ ከዛ ደግሞ የሚያቃጥሉ ነገሮችን አብዝተን ምንጠቀም ከሆነ እንደ አልኮል፣ ሲጋራ፣ ቡና እነዚህ አይነት ነገሮችን በህይወታችን ምንጠቀም ከሆነ አብዝተን ምንጠቀም ከሆነ ጨጓራችን እንዲቆጣ ከሚያደርጉት ምክንያቶች መሃል አንዶቹ ናቸው ማለት ነው። ከዛ ሌላ መድኃኒቶች ለምሳሌ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው ለማስታገሻነት የሚወሰዱ እንደ አይቡፕሮፌን፣ ናፕሮክሰን አይነት መድኃኒቶች ጨጓራ ላይ እንዲቆጣ የሚያደርጉ ነገሮች ናቸው። ከዚህ ሌላ የበዛ ጭንቀት በሚኖረን ሰዓት አንድ ጨጓራችን ብዙ አሲድ እንዲመነጭ ይሆናል። ሁለተኛ ደግሞ በጭንቀት ሰዓት አመጋገባችን ልክ ስለማይሆን በስርዓት ስለማንበላ ጨጓራችን እንዲቆጣ ምክንያት ይሆናል ማለት ነው። የጨጓራ ህመም በሚኖር ሰዓት የሚኖሩ ምልክቶች በዋነኝነት ከእምብርታችን ከፍ ብሎ የሚኖር የማቃጠል ስሜት፣ የቁርጠት ስሜት፣ ህመሙ በጣም ሲበረታ ደግሞ ወደ ጀርባም የሚሄድ ስሜት ሊኖር ይችላል። ከዛ ባለፈ ሆድ መንፋት፣ የበዛ ግሳት፣ ምግብ አልፈጭ ማለት፣ ማቅለሽለሽ፣ ምግብ ልውጣ ማለት ስሜት፣ ማስመለስ፣ ውስጥ እጅ ማቃጠል፣ ውስጥ እግር ማቃጠል እነዚህ ሊሆኑ ይችላሉ። ይህ እንዳይፈጠር ማድረግ ምንችላቸው ነገሮች በዋነኝነት አመጋገባችንን ማስተካከል ነው። ምግብ ጠግቦ አለመብላት፣ ትንሽ ፖርሽን በአጭር ሰዓት ውስጥ ያንን መጠቀም፣ ያቃጥሉ ነገሮችን አቮይድ ማድረግ፣ አልኮል፣ ሲጋራ፣ ጫት፣ ቡና ካሉ እነዚህን በተቻለ መጠን መቀነስ፣ ካልሆነም ማስወገድ። ከዛ ደግሞ ምግባችን ላይ ውሃ ብዝተን መጠጣት ለዚህ ህመም ሊረዳን ይችላል። ከዛ ውጪ ጭንቀት ከሆነ ኮዙም ያንን ጭንቀት ማኔጅ የምናደርግበትን መንገድ መፈለግ ይኖርብናል። በራሳችን እንኳን ያንን መወጣት ማንችል ከሆነ የስነ ልቦና ባለሙያዎች ጋር በመቅረብ እነሱ መፍትሄ እንዲሰጡን ማድረግ እንችላለን ማለት ነው። ቅድም የጠቀስናቸው መድኃኒቶች ደግሞ ጨጓራ የሚቀሰቅሱብን ከሆኑ እነዛን መድኃኒቶች አለመጠቀምና በእነሱ ምትክ ጨጓራ የማይረብሹ አይነት መድኃኒቶችን መጠቀም ይመከራል ማለት ነው። እንደዚህ አይነት ህመም በሚያጋጥማችሁ ሰዓት ወደኛው ክሊኒክ ብትመጡ ህክምናውን ማግኘት ትችላላችሁ። አድራሻችን የሚገኘው ሰሚት ለስላሳ ፋብሪካ ፊት ለፊት ዋሽንግተን ሰፈር መግቢያ 100 ሜትር ገባ ብሎ ከፋሲካ የህፃናት መዋያ አጠገብ ነው። እናመሰግናለን።